ሃይማኖት ይባላል በስራ ቦታ መጠራበት ስሜ ነው ተወልጄ ያደኩት ሰሜን ወሎ አማራ ከወልዲያ ትንሽ አለፍ የሚል ትንሽ ከተማ ነው እና ያው ትምህርት ሜሴርስ ያው ትምህርት ገባሁኝ ትምህርት ማለት ቤተሰቦች ዝቅተኛ ህይወት ከሚኖሩ ቤተሰቦች ነው የተወለድኩት ያው ትምህርት ቤት ገባሁኝ በመጋበዝ ሰዓት ቤተሰቦች ትንሽ ችግርም ስለነበረ ያው እኔ ኮበስ ተማሪ ነበርኩኝ በዛው ማለት ነው እና ያው በመሸለምበት ብር ነው ገዝቼ እንትኔንም ትምህርት ቤቴን ቁሶች መገዛው በተሸለምኩት ብር ነበር ያው ከአንድ እስከ 3 ባለው ወጣ ነበር ሁሉ ጊዜ ማለት ነውና ያው ትምህርት ቤትን በመማርበት ጊዜ በተለያዩ ኮቦች ተሳተፋለሁ በዛም ተሸለም ነበር እና እሱን ሶሳታቸው ራሱ አዛያቸው ምንም አይመስላቸውም ቤተሰቦች የነበረው ማለት ነው ተሳት እና ያው እንደዛም ይያለ በመሃል ያው ለማለት ሊድሩኝ እንደሆነ ሰማሁኝ ለባላ ፍት ሊድሩኝ እንደሆነ ማለት ሰማሁ I think በመስለኛል 15 or 16 ይመስለኛል በዛ ብዙም አላስተውስም የዛኔ 7ኛ ክፍል ነበርኩኝ ይመስለኛል አው እንደዛ ነው እና በቃ ወጣሁኝ አልፈልግም አልማርም አልኩኝና ወጣሁኝ ወደ አዲስ አበባ መጣሁኝ እዚህ ያው እንደመጣው ሰው ቤት ነበር የገባሁትኝ ከባድ ነበር ሰው ቤት ያው የገባውበት ቤት ራሱ በጣም ይከብድ ነበር እኔም እነሱን የማሳመን እንትን የለኝም አባቴም ትንሽ ሰዋይ ግትር ስለነበረ ትንሽ ይከብደኝ ነበር እሱንም ማሳመን ማለት ነው መጣው ሰው ቤት ገብቼ ያው እስከ 7 ሰዓት ነበር ዳሊት ምሰራው የነበረው ማለት ነው ልጃቸው ከዱባይ መጣ 3 መንትያ ልጆች ነው የወለደችው እና 3 መንትያ ወለደች ወዳ እኔ የገባሁት ቤት ውስጥ የቤት ስራ ልሰራ ነው የገባሁት ግን ሁሉንም ስራ ነበር የምሰራው እና ማለት ሰኔ ላይ መጥቶልኛል የግንቦት ላይ ነው የመጣሁት የትምህርት ማስረጃ ሰኔ ላይ መጣልኝ ማለት ነው በመጣል ሰዓት ገባሁኝ መስከረም ሲጠባ ማለት ነው እና በጣም ይከብደኝ ነበር ከጥናት ጋር ማለት ነው ትምህርቴን በጣም ወድ ነበር በጣም ነበር ወደውና አስተውሳለሁ የሆነ ጊዜ ማዘር ብዙና ማለት ነው እና መውለጃው ቀን ደርሶ ነበር ወጣት እና ምንድነው ያልኳት እኔ ማሚ አንቺ ስትወልጂ ትምህርት ልቀር ነው ያልኳትኝ በሰዓት ማለት ነው ያው እናት ልጅ ማሰብ ያለበት ለእናት ነበር እና እኔ ግን ቀድሚያ ባለማወቅ ይሆን አላቀም ትምህርቴን በጣም ወድ ነበር ከዛ እስከ 7 ሰዓት ሰራለው ስራ ከዛ በኋላ ቀጥሎ ደግሞ አጠናለሁ ትምህርት ቤት ያው ኮበስ ማሩት ስለነበርኩኝ መጽሐፍ ይሰጡኝ ነበር ነገ መማራውን ዛሬ ማታ አጥንቼ እስከ 9 ሰዓት አጥንቼ እተኛለሁ ማለት ልጆቹንም እዛ ፊክስ ለማድረግ ማለት ነው እቆያለሁ እስከ 9 ሰዓት ከዛ ያልኩኝ እንደዛም ሲሆን በ100 ብር ነበር የምሰራው ማለት ነው ከዛ ከጊዜ በኋላ ወጣሁኝ አጎቴ ልጅ ጋር መስራት ጀመርኩኝ ማለት ነው እንደዚህ ሰው ቤት ማለት ነው እና በዛ ማለት ራሱ ቤተሰብ ሲደውልልኝ በጣም እሷ ያፍታም ልጅ ነበረች እኔ ደግሞ የደሃል ልጅም ስለነበርኩኝ ስልክም አልነበረኝም በሷ ስልክ ነበር የሚደውሉት እና ሲደውሉልኝ ትደብቀዋለች ስልኩን እኔ እንትላለ ማለት ነው እና ብዙ ነገር ትለይ ነበር ብዙ ነው በቃ እንዲህ ለምንድን ያሚን ነገሮች አልነበሩ እሱን አልፌ መጣው በቃ ከዛ የቆየው በመሃል ብዙ ነገሮች አሉ በቃ እኔ ስለመማር ተቀና ነበር ያው እሷ ክፍለ ሀገር ያለች ብዙ ነገር ተምራለች ግን የወደቀች ስለነበር አልፈልገችምና እዚህ መጥቼ የመማርበት ሰዓት ያው ደረጃም ስለማገኝ ትምህርቴ ማለት ነው በነገራችን ላይ እዚህ 7 እና 8 መማርበት ሰዓት አንደኛ ነው የወጣሁትኝ እና በቃ መምህራኖችም አስተውሳለሁ የሆነ መምህር ነው ቲቸር ዘላለም ይባላል ማመስገን ፈልገው ማለት ነው በቃ እኔ ብቻዬን ምናቅም ቢኖርኝ አስተምርሽ ነበር ብሎኛል ወንድማማች ትምህርት ቤት ነበር መማረው ከዛ ያልኩኝ በቃ ቤተሰብ ጋር ችግርም ስለነበር ማዘርም ሲያሟት ምናምን በቃ ያው ቤተሰብ እንረዳለው ብያለሁኝ ትንሽ ብርም ሲያንሳኝ በቃ ትምህርቴ ማቋረጥ አለብኝ ብዬ ማለት በቃ አጠር ያለው አርኮ ስላልከኝ ነው ብዙ ውጣ ወረዶች አሉትኝ ትምህርቴን ለምን እንዳቋረጥኩኝ ማለት ነው እና ቋቋምኩኝና ትምህርት መስራት ጀመርኩኝ ስራ ማለት ነው ቤተሰቦችን ለመርዳት ስል ማለት ነው ከዛ ሰራ ቆይቼ ያው 2007 ላይ ሄድኩኝ ወደ ክፍለ ሀገር ማለት ነው ሲሄድ በቃ እኔ የህይወቴ እንትን የተጀመረው ይዛኔ ነው የፍቅር ታሪኬ ማለት ነው ሲሄድ ጥምቀት ላይ ነበረ ያው አገር ቤት ታቃለ ጥምቀት ስለነበረ ቤተሰብ ለመጠየቅ ነው ሄድኩኝ ኦሬዲ 3 አመት ከምናምን ሆኖኛል እነሱ ለመጠየቅ ነው ሄድኩኝ እና እሱን አገኘሁት በታሳት ጥምቀት ላይ ሆነ ተጣጣሪ ይጥል ነበር እሱ ማለት ነውና እዛ ሙሉ ሰው ማለት ነውና እኔ ቀናስ እንደም እዚህ ጋር ግንባሬን መጥቶኝ ምናምን በቃ ከዛ ቀን ጀምሮ ነው የነበረው ከሱ ጋር የነበረኝ ሪሌሽን ማለት ነው እና የተቀመጠው ደግሞ እሱ
የሆነ ሩቅ ቢሆንም ከዘመዴ ልጅ ጋር ነው የተቀመጠው እሱ ልጁ ማለት ነው ያው በራሽ ላይ እኔ የምለው ሆድዬ ነው የምለው እሱን ማለት ነው ያው እሱ ደግሞ ማሬ ህይወቴ ነበር የሚለኝ እሱ ማለት ነው ወዲያው ነው በዛው ያው የበዓልም ስለነበረ አክስታችን ጋር ሄድንና ጧት ነግቶ ስንመለስ እዛው አብሮት የነበረው ልጅ ጋር ከነሱ ቤት አገኘው ጧት ማለት ነው ግቡ ተብለን ገባና እነሱን ከሱ ጋር ሳገኘው በቃ አፈረ ታውቃለ የሆነ አይናፋርም ነው እሱ ማለት ነው ከሱ ገባንበት ቤት ወንድም ደግሞ እኛ ቤት ወደ ላይ ከፍ ያለ ነው ቤቱ ማለት ነው እሱን ለመጠየቅ መሄድ ፈለገ እሱ ማለት ነው እኛም በዛው ተከትሎን ሲመጣ እሱ እኔ ማናገር ፈልጓል እና ከኋላ መጥቷልኝና እኔ አላየሁትም እና በቃ ሲደክመኝ ያው ማለት የሆነ ቁልቁለት ወርደ ወንዝ ገብተ እንደገና አቀበት ሄደ ነው ቤታችን መንደርሰውና በዛ ሰዓት ሲደክመኝ ቆምኩኝ እኔ እኮ እናንተ ጋር ለመድረስ ከታላቅ ሲስተር ጋር ነበርኩኝ እናንተ ጋር ለመድረስ እየሮጥኩኝ እናንተ ግን ጥላችሁ ሄዳችሁ ምናምን ነገር አለኝ ማለት ነው ከዛ ዝም አልኩኝ ምክንያቱም እኔ ከሱ ብሳለሁ አይናፋርነት የነበረው ማለት ነው እና ትቼው በቃ ሄድኩኝ ማለት ነው እዛ ወንድሙ ቤት ያልኩ ሄድና ገባን ማለት ነው እዛ በነበርንበት ጊዜ ሰውየው በጣም ይሰክራል እና የሚናገረውን አያውቅም እና ምን አለ አንተ እኮ እዛ እነዚህ ብታገኛቸው አብራቸው ተተኛ ይሆናል ምናምን ነገር አለው ማለት ነው እና እሱ ሲለው ደግሞ በቃ እዛ ማሩ ተቀምጦ እኛ እንደዚህ ተቀምጠው እና አቀማመጡ ዋሳሳቁ በቃ አይናፋርነቱ የነበረው ነገር በቃ እኔም ምንም በዛት ምንም ነገር እንዲኖረኝ ማልፈልግም ምክንያቱም ትምህርቴን ፈልግ ስለነበረ ማለት ነው ከዛ እንደዛ ሲለው ሰውየው እኔ እኮ እዛ ሀገር እናት የለውም እሱ እህት ወንድምም የለውም ያው እንጀራ እናት ነው ያደገው ጎዳና ላይ ወጥቶ ምናምን ነው ያደገው እሱ እና እዛ ሀገር እኮ ቤተሰብ ሳገኝ ምን ያለ እንደሚደሰት ምን ያለ ስሜት እንደሚሰማኝ ምናምን ነገር ብሎ ያወራል እሱ ማለት ነው እና እኔ ደግሞ ወዲያውኑ ወደ ቤት ሄድኩኝ ዝም ብዬ ማለት ነው እና እኔ ደግሞ መጠጥ የሚባል ነገር አልጠጣም ሲስተሬ ትጠጣለችና ከሱ ጋር ቆዩ እኔ ወደ ቤት ሄድኩኝ እና ትንሽ ቆይታ እዛው መጣች ቤት ማለት ነው እና እኛ ቤት ስትመጣ በቃ ማለት የማን ነው ልጅ አለች ማዘር እና ነግሮኝ ስለነበር ሰውዬው የእናቱ ስም ነገርኳት ለማዘር ማለት ነው በቃና አይ ምናምን በቃ ብላ ሰላም አለችው ምናምን ከዛ ጥምቀት ነበረ የገብርኤል ጥምቀት እሱ ወደ ከሲስተር ጋር ወደ ጥምቀት ሲሄድ እኔ ከኋላ ቀረውኝ እና ገብርኤል ጋር ነበር ጠር ገብርኤል ማለት ነው እና የዛሬ ማለት በወሩ ወደፊት ጣፋስ ገብርኤል ላይ ማለት ነው እኔ ቤተክርስቲያን ገብርኤል ቤተክርስቲያን ማለት ማመልከው ገብርኤልን ነው እና ሄጄ ገብርኤልን በቃ የራሴን የታጋር ስጠኝ በየመኘ ነበር በፊት ማለት ነው እና ልክ እሱንም ያገኘሁት በወሩ ነበር እንግዲህ አጋጣሚ ሆነም አላቀም በወሩ ነው እሱንም ያገኘሁት ማለት ነው ከዛ እኔ ስለት ነበር ስለት ያስገባው ይዛቆም ሻርቤል አድርጎት ነበር ይሄደው እዛ ሁሉ ሰው ማላመጡ ሻርቤል ዘለ ሲያደርገው እኔ በጣም ፈራሁኝ ታውቃለ ሰው ግን ምንም አልመሰለውም ይመስለኛል ይሄን ስለሚያውቅ ይሆናል ዝምድናው ምናምን በያሰብኩኝ አሁን ሳስበው ማለት ነው እና እያለን በሶስተኛው ቀን ያው ላይ ከተማ ወጣን ማለት ነው እኔ ሰርክ ባትሪ ዘግቶብኝ ቻርጅ ላደርግ ነበር የሄድኩት እሱም በጣም ደብሮታል ምናምን ነገር እና ልክ ሳየው እዛ በጋሪው እየመጣ ነበር ከኮብስቶን ወደ አስፋልት የሚያስወጣ ማለት ነው እና ስጠራው በስሙ ማለት ነው ስጠራው እሱን በቃ ልክ እንደሚያውቀው ሰው ጋሪው ሳይቆም ነው በቃ የሆነ ዱብ ብሎ ወርዶ በቃ እንደሚያውቀው ነው አቅፎ ሰላም ያለኝ ማለት ነው ያለን በዛን ቀን ፊልም ገባንና ፊልም አየን እዛ ማለት ነው እዛ ቤት ሲሄድ ማሚ ከዛ ልጅ ጋር እኮ ዛሬ ፊልም አየው ምናምን ነገር ስለ ሲስተሬ አንቺ ዱርዬ ምናምን በቃ እስከ ሰዓት አመሻለሽ ምናምን አቃታለሁ ትቆጣኛለች እሷ እና ማዘር ግን ምንም አላለችኝም ያው ዘመድም ስለነበር ይመስለኛል ዛኔ ምንም አላለችኝም ጥሩ ብናም ላዝም ምን ያለችኝ ከዛ መጣ ነው ወደ አዲስ አበባ ማለት ነው እሱ ከኛ ጋር አብሮ መምጣት ፈልጎ ነበር ግን ስለተመቻቸልን የተለያየ መንገድ ሆነን የመጣ ነው ኋላና ፊት ሆነን ማለት ነው እና እዚህ ነው ከመጣን በኋላ ሁሉ ነገር ብዙ ነገር የሆነው ማለት ነውና በወር አንድ ጊዜ ይላልውኝ እሱ ጋር ማለት ነው እና በቃ እሱ ያው ስሜት መቆጠር አይችልም ብዙ ጊዜ ማለት ነው እና የት ነው አንቺ አዲስ አበባ ነው ተመሰለኝ እሱም እዚህ ነው የሚኖረው የሚሰራው ረዳትነት ነበር በፊት የሚሰራው አይሱዚ ነው ትንሽ አይሱዚ የሚሰራው የነበረው እና በጠር ላይ መተን ወደዚህ ኢካቲት ላይ ይመስለኛል በወሩ ነው በሁለት ወር ሲንካላስታውስም መንጃ ፈቃድ አወጣ እና ከዛ ሹፌር በስራው ሹፌር ነው
እና እኔ በሚሄድበት ጊዜ እሱ ጋር በቃ የተለያዩ ነገሮች ያሳየኝ ነበር ምናምን በቃ እኔ ያልኩትኝ እኔ አልፈልግም ምክንያቱም ቤተሰብ ማለት ለምሳሌ መሳም ነገር አለ ማለት እንደዚህ አይነት ነገሮች ነበሩ እና እንደዚህ ማድረግ የለብንም ምክንያቱም ሁሉም ነገር ይደርሳልኝ አልኩትኝ ሁሉም ነገር ይደርሳል ቤተሰብ ከጠየቅን በኋላ የሚሆን ከሆነ ሰየው ካልሆነ እኔ ካንተ ጋር መቃየም አልፈልግም ሶ እዚሁ እናቆመዋለን አልኩትኝ እሺ አልኩትኝ አሁን እሺ ብሎኝ አሁንም ያው ዘው አሁንም ከዛ በወር በወጣው ሰዓት እሱ ጋር ሄድም በቃ የሆነ ቦታ አቀጥረዋለሁ እዛ ውጪ ነው እንትን ብለን እንዲሄድ የምፈልገው ማለት ነው እሱ ግን ቤት እንዲሄድ ይፈልጋል ብዙ ነገር እንድናሳልፍ ይፈልጋል እኔ ግን አልፈልግም እና እየቆየን በቃ ሁሉ ጊዜ እንደዛ ሲል እኔም እየወደድኩት መጣው መሃል ላይ ማለት ነው እና በጣም ይከብድ ነበር ማለት ልቤን ያመኛል ያው ሆዴም እሱን አጥቼ ባለቀስኩበት ጊዜ ሆዴ ቆስሎስ ነበር ያው ከውስጥ ስታለቅስ ሆዴ ቆስላላ እና መሳቅም ማልቀስም አልችልም ምግብ ጠግቤ መብላትም አልችልም ሆዴ ቆስሏልኝና ልቤንም ያመኛል ከዛ በቃ ቤተሰብ መጠየቅ አለብን ብየው ቤተሰብ ጠየቅን ማለት ነው የዛኔዋ ልጅ አቤት ልጅት የመጣው ልጅ ነበርችና አይከለልሽ ትባላለች ሰው ጠይቅልኝ ምናምን ይለዋል አባቱን ማለት ነው ሲጠይቀው በቃ ጠየቀለሱም እንደማይሆን ዝምድናው አምስተኛ ዝምድና እንደሆነ ነው የተነገረን ማለት ነው በቃ እኔ በነገራችን ላይ ሲነግሩኝ ማለት ነው እሱ ያክስቶቹ ምናምን አቃቸዋለሁ ዘመዶቻችን እንደሆኑ ግን በእንደዚህ አይነት ደረጃ አልመሰለኝም 7 እና ከዛ በላይ ነው ብዬ ነው ማስበው ምክንያቱም ዘመድ ሲባልኛ ጋር ማህበር ሰርግ ድግስ ሲሆን ይጠራራሉ እና አብረው ያሳልፋሉ እነሱ ግን ለእግዚአብሔር ሰላምታ እንኳን የማይባባሉ ሰዎች ናቸው እና ከዚህ ማጻር ነው እኔ ችላ ያልኩትኛ ነበረው እና አይሆንም ሲባል በቃ ጭራሹን እንደዛ ስንባል ያዋሰብን ማለት ነው በቃ ያው ማለት እኔ የምለኝ ለሱ ያለኝ ፍቅር በቃ ማለት እሱ ይለኝ ነበር አባቴን እኔ እንዳንቺ አልወደውም ነበር የሚለኝ አያቱም በጣም ይወዱት አያት አሉት እና እሷቸውን እንዳንቺ አልወዳቸውም ነበር የሚለኝ እንደማንለያይ መቼም ቢሆን በቃ ቤተሰቦቹን የተዋል እንጂ እኔ እንደማይተወኝ ነበር የሚነግረኝ ማለት ነው እና በዛን ሰዓት በቃ እኔ ፈራ ነበር ማለት ከቱም እኔ ሴት ልጅ ነኝ የሚሆን ነገር ቢፈጠርብኝ ተጎጂዋ እኔ ነኝ መሆኑ ሶ አብረን እንኖር ማለት ጀመረ ማለት ነው እሱ በድብቅ ማለት ነው እኔ ደግሞ በቃ ከመወደው ሰው ጋር እኔ ስለማፈቅር እኔ አልፈልግም በድብቅ መኖር አልፈልግም የሚሆን ከሆነ ለፍቅር ከዚህ በኋላ ብዙ መስዋዕት ይከፈላል እኮ ሶ ብንጠይቃቸው ምን እንሆናለን እንሂድና በቃ የሚሆን ከሆነ እንጠይቃቸው አልኩት መጀመሪያ ዝምድናው ሳይነግሩን በፊት ነው እና አይ ለካ አክስቶቹ እየደወሉ ለሱ ይነግሩታል እኔ አላቀም አልሰማም እና እንደዚህ አይነት ዝምድና እንደሆነ ያውቃል እሱ ለግቢ እንደማይሆን ምናምን ነገር ይነግሩታል አይ እንደሱ እኮ አይደለም ማሬ ዝምድናው እኮ አምስተኛ ነው ተብሏል ምናምን ሲለኝ በቃ እኔ እንጃ በዛ ሰዓት ምን እንደሆንኩኝ በቃ አላውቅም ማለት ከዛ እኔ ቀን ጀምሮ ነው በቃ ልቤን ያመመኝ መጣው እሱን በምን መንገድ ማግኘት እንዳለብኝ ሳስብ ሲጨንቀኝ ጨጓራ ታመምኩኝ ያው መጀመሪያ ላይ በቤተሰብ ምክንያት ያው አይተመርዝ በልጅ ጠጥቼ ነበር እህቴም ታናድደኝ ስለነበር ቤተሰብ ያለም ተስፋ መቁረጥ ስለነበር ብቻዬም ስለነበርኩኝ ወንድምም ስላልነበረኝ በቃ ብዙ ጊዜ እኔ ወንድም ስላልነበረኝ እሱ ብዙ ጊዜ ቀረብኩትኝ እና እሱ ጋር በመጎ ሰዓት የሚሰማኝ ነገር ሌላ ነው በቃ አብራን ስኔ ማንም ሰው እዛ ሰፈር ያለው እሱ ሰፈር ያለው ሁሉም ጓደኛሞች እንደሆነ ነው የሚያስበው ሁሉም ማለት ነው እና ያከራዮች ልጅ አለ 4 አመት ነው በጣም ደስ የሚል ልጅ ነው እና በጣም ነው የምወደው እሱም በጣም ነው የሚወደኝና እኔ ስጠፋ ራሱ በሱ ስልክ ደውሎ ጠፋሽ ለምንድን ነው ማትመጪ ምናምን ይለኛል በሄድኩ ሰዓት ራሱ ለሁለት ነበር እንደዚህ አድርገን ነው ዘኖ ምን ሄደውና እነሱ ሰው እዛ የነበረው የሚያውቁት ምናምን እንኳን ለዚህ ያበቃችሁ ምናምን ነገር ይሉን ነበር እዛ ማለት ነው ግን ማለት ብንነግራቸውም ስለማያምኑን እንደዚህ አይነት ሪሌሽን እንደነበርና ያውቁም ከዛ በቃ በመሃል አብረን እንኖር ሲለኝ እኔ አልፈልግም አልኩትኝ አልመጣም አልኩት በዛ ሰዓት መታወቂያም እዛ የሚያውቀው ሰው ስለነበር እንደሚያወጣልኝ በሰው እንደሚወጣልኝ ምናምን ነገረኝ ግን እኔ በቃ ፈራሁኝ ታውቃለህ ያው ቀርበትም አላውቀውን እህቴን ጠየቅኳት እንደዚህ ብላ ማለት ነው በነገራችን ላይ እሷ የኔ ነገር ያስቀናታል የእውነት ማለት ነው እና ከሱ ጋር በማወራበት ሰዓት እሱ ጋር እኔ ጋር ተደውልና ቢዚ ከሆነበት እሱ ጋር ትሞክራለች
ሁለታችን ስልክ ቢዚ ከሆነ ለምንድን ነው ያልሰጥ የምታወሩ ከሱ ጋር ትለኛለች እና በቃ ምን አገባሽ እላታለሁ ማለት እኔን ሊየው ምን አገባሽ ተጣላን ማለት ነው እና ክፍለ ሀገር ተደውልና የዛኔ ልጅ ዘመዳችን አይደለም ዲማሚ በቃ እሷ እኮ ከሱ ጋር እየኖረች ነው ምናምን ብላ ትነግራታለች ማለት ነው ለማዘር እና በሌሊት ሰዓት ምናምን አካባቢ ላይ ይደውሉላት ነበር እና እንደገና እሷም መስያቸው እኔ ጋር ይደውላሉ ሌሊት ላይ ማለት ነው እና በሚደውሉ ሰዓት እኔ ማለት ታላቅ እህቴ ሆነው ነው የሚያዋሩኝ እነሱ ማለት ነው እና እንደማይሆን በቃ እነሱ ማፈር እንደማይፈልጉ አላረል የተለያዩ ነገሮች አሉ የሚሰሙ የሰው መሳቂያ መሆን እንደማይፈልጉ ምናምን ነገር ብሎ ይነግራታል ለሷ ማለት ነው ግን ስሰማ እኔ ለሊት ነው ነቃለው ለሊት ከነቃውኝ በቃ ምክንያቱም አይሞቀኝም አይበርደኝም በቃ ታነስጪ በረከፍቼ የሚሄድበት ጊዜ አለ በለሊት በጨለማ ማለት ነው እና በቃ እንዲ ሰማይ ያየው ነው የሚሄደው በቃ እሱን ባጣው ሰዓት ማለት ነው አሁን እሱ ጓደኛ ይዟል እና እሷን እንደማይወዳት ነው የሚነግረኝ ለኔ ማለት ነው መኖር ስላለብኝ ነው እንጂ መኖረው እኔ እንዳንቺ ማፈቅረው ሰው ማይኖርም ነው የሚለኝ እና ይዛ ማለት እሱ ጓደኛ ሲስ እሷ ለኔ ያስተዋወቀኝ አስበዋል እኔ በዛት ለኔ ማስተዋወቁ ምንም ምን ያደርግልኛል ለኔ ምን ያህል እንደሚሰማኝ ያወቀ ለምን ልጅ ወንድ አስተዋወቀኝ አላውቅም እና ያወራዋት ያለ ማን ወደኩኝ እዛው ማለት ነው እዚህ ግድግዳ ላይ ቆሜ ነበር ማወራው ሄለው ስትለኝ ብቻ ነው ማስተዋወሰው ወደኩኝ እና ምን እንዳልኳትም አላስተዋወስም ብቻ ልጅቷን ማለት ነው አስተዋወሻለሁ 11 ሰዓት ከ24 ነው ደውለውልኝ አላየሁትም ነበር እና ማታ 1 ሰዓት ላይ ስደውል በጣም በቃ ጭፈራ ቤት ምናምን ነው እና እዛ ሆኖ ነው ያስተዋወቀኝ ልጅቷን ማለት ነው እና በቃ በዛን ሰዓት በቃ ተስፋ ቆረጥኩኝ እንደውም ያንን ልጅቷን ያስተዋወቀኝ ከዛ በኋላ ማለት ነው እኔ አልቻልኩኝም ከዛ በኋላ ማለት ወደፊት ማለት ነው አብረን እንኑር ብየው ነበር ማለት ከጊዜ በኋላ ማለት ነው ምክንያቱም በቃ የሚነግረኝ ነገር ማለት ነው ኦሬዲ አሁን አመት ሊሆን ነው እንደዛ እሱ ጠይቆኝ ማለት አሁን የዛሬ አመት ነው እሱ የጠየቀኝ ማለት ይችላል ዛሬ ታሳስነው አልወሩ ይመስለኛል ማለት ወደ ሰኔ ለካቢ ነው እሱ ጠይቆኝ የነበረው አብረን እንኖር ብሎኝ ማለት ነው እኔ ደግሞ የጠየቅኩትኝ አሁን ባለፈው መስከረም ላይ ነው 2009 ማለት ነው እሱ ከኔ መለየት እንደማይፈልግ እኔን እንደሚወደኝ ነገር ነው ለኔ የሚነግረኝና ባፉ ባይነግረኝም ግን አብሮ መኖር እንደሚፈልግ ነው የሚነግረኝ እዛ የሲስተር ጓደኛ ጥሩ ልጅ ነች እሷና ለሷ ማከርኳትኝ ጋቱም ይሄንን ለሲስተር በነገራት በቃ እንደማትረዳይ ስለማቅ አልነግራትም ለሷ ንገሪውና ከዛ ይወጣልሻል አለች ወይ ትረሽዋለሽ ወይ ደግሞ ሽካለሽ አብረሽ ትኖሪያለሽ አለች ነገርኩት እሁድ ነግሬው እንደዛ ማለት ነው አይ እንዴት ይሆናል ነው ያለኝ በፊት ማለት ነው አብረን እንኖር ሲለኝ እንዴ ማለት በእናቱ ወንድም አለው ሌላ ወንድም ማለት ነው እሱ እኮ ይናገር ምናል አባቱ ምናምን ስለው አይ ምንም አይደለም እሱ እንደምታስበው አይነት ሰው አይደለም ምናምን ሲለኝ በሰማል በቃ እንደዛ ይለኝ ነበርና አሁን አብረን እንኖር ስለው አይ እዚህ ጋር እኮ ሰው ይናገራል እሱም ይናገራል ሲለኝ የዛኔ እሱ እንኖር ሲለኝ እንደዛ አላለኝም ነበር አሁን እኔ ዘርዝለው አይ እዚህ ያሉት ዘመዶች ጓደኞች ሊናገሩ ስለሚችሉ ምናምን ነገር ሲለኝ ኦኬ በቃ ስለዚህ እሱም ቆርጦለታል ማለት ነው እኔ መቆጥ አለብኝ ምናምን ነገር ብዬ በመሃል ላይ ልጅቷ እሱ ይደውል ነበር ማርማር ላይ ማለት ነው አስተውሳለሁ 6 ሰዓት ከለሊቱ ነው ኳስ ወዳለው እሱም ይወዳልና ኳስ አይቶ ሲመጣ 6 ሰዓት ከ10 ደቂቃ ከ26 ሰከንድ ነው እሱ የደወለልኝ እሷ ደግሞ በ26 ሰከንድ ልዩነት ነው የደወለችልኝ ልጅቷ ትንሽ ይቅራተኛ መሰለችኝ እና በደወለልኝ ሰዓት ስልኬ ዝግ ነበር እንዳጋጣሚ ማለት ነው እና በመነጋው ደወለልኝ ትናንት ደውዬ ነበር ስልክሽ አይሰራም ምናምን ነገር እኔ በተቻለኝ መጠን ከሱ ለመራቅ ነው የምፈልገው ምክንያቱም እሱ በቃ ኦሬዲ የራሱን ህይወት እየኖረ ከሆነ እኔም መቁረጥ ፈልጋለሁ ብዬ ነው ያሰብኩትኝ እና ሲደውልልኝ ልጅቷ ደግሞ ስልኩን ትይዝና ትደውልልኛለች ከሱ ወስዳ ስልኬን ማለት ነው እና በቃ የሌለ ማስፈራራት ምናምን ነገር ነበር ልጅቷ ጋር የሚኖረው ማለት ነው እና እንደዛ ስትለኝ አጋጣሚ ነው የሆነ ጊዜ ሰድቤ ነው የዘጋውባት በቃ ሲበዛብኝ ተናገርኳትና ዘጋውባት ከዛ እንደዛ እያልን አሁን ደረጃ ደረስን ማለት ነው በቃ
አሁን እሱ የራሱ ህይወት እየኖረ ነው። አምስተኛ ዝምድና ማለት በጣም ከባድ ነው። እኔ አሁን ደግሞ ሰው ቤት ነው የምሰራው። ሰው ቤት ማለት ደግሞ በጣም ከባድ ነው እና እኔ በምሰራ ሰው ቤትና እንደዚህ ትዝታ በጣም ይከብዳል ማለት ብር የቱንም ያህል አመት ብትሰራ ታገኘዋለህ። ትዝታ ግን ስንት አመት ብትሰራ አታገኘውም፣ ይከብዳል ማለት በቃ እግዚአብሔር ፍቅርን ያድልሃል እንጂ አትታገለውም፣ አንተ ታግለህ አታገኘውም። እና ከዛ በፊት መሀል ላይ ይደውል ማለት ሴቶች ይደውሉለት ነበርና ስልኩ ይቀዳ ስለነበረ እኔ አስቤው ሳይሆን በቃ ዳጋጣሚ ነው የሰማሁትኝ። አብረን እንደኖር ይልሽ በዚህ ዝምድና መሀል አንቺ ፈቃደኛ ነሽ? ዝግጁ ነሽ አብረሽ ለመኖር? አሁን እንኳን ከባድ ነው፣ ምክንያቱም እሱ ብዙ ነገር አይቷል። እኔ ግን እሱን ካፈቀርኩኝ በቃ እሱን አፈቀርኩኝ በቃ አለቀ። ሌላ ሰው ማፍቀርም አልፈልግም። ከዚህ በኋላ እሱ እንደማይለኝ አውቃለሁ፣ አብረን እንደኖር እንደማይለኝ አውቃለሁ። ግን እሱ አሁን ተመልሶ ለኔ ይሆናል ብዬ አይደለም እኔ ነገር የተናገርኩት ማለት ነው። ግን በቃ ምን ላድርግ ነው በቃ እኔ ጨንቆኛል። እኔ የእውነት አንድ ጊዜ ማለት ነው ሽሮ ለዛራ ማለት ነው እና እንደዚህ ከፍቼ ኒዶ ወተቱን የሰራሁበት ጊዜ አለኝ። በጣም በቃ ሊያው ልብ ካላየ አይናይም እንደሚባለው ማለት ነው። እና በመሃል በቃ እንደዚህ ይሄን ጭንቀቴን ማዋራት ጓደኛ አለችኝ። በቃ ታሰለች የምትሰማኝ በቃ ማመስገን የምፈልገው እሷ አወቅ ምን አላት ትባላለች። በጣም ወዳት ጓደኛዬ ነች። እሷ ነች የምትረዳኝ በቃ ያሳለፈችበትም የቱም ስለነበረ እና አሁን እኔ ከሱ ጋር ምናምን አይደለም ግን በቃ ምን ላድርግ በቃ እኔ አሁን ያለሁበት ህይወቴ እኔ 23 አመቴ ነው። እኔ እሱም በአንድ አመት ተበልጠዋለሁኝ እና በቃ ተስፋ ነው ማቁረጥ ነው በቃ እንጃ አይደለም ምን ማለት እንዳለብኝ ማለት ነው።